ሰላም እንዴት ናችሁ? ያለት ክላውድ ቤተሰቦችና የቴክኖሎጂ ወዳጆች፣ ባለት ክላውድ ላይ ያላችሁ የኢንተርኔት ኮኔክሽን ሙሉ በሙሉ ሰኪዩር ማድረግ ትፈልጋላችሁ ወይስ የራሳችሁን VPN በቀላሉ ሴትአፕ ለማድረግ አስባችሁ ታውቃላችሁ? እንግዲያውስ በዛሬው አጭር ቱቶሪያል ያለት ክላውድ VPN በመጠቀም የራሳችሁን VPN ሰርቨር በጥቂት ደቂቃዎች ውስጥ እንዴት ክሬት ማድረግ እንደምትችሉ ስቴፕ ባይ ስቴፕ እናያለን። ቪዲዮውን እስከ መጨረሻው ተከታተሉት። አሁን በቀጥታ ወደ አሰራሩ እናልፋለን። አሁን በስክሪኑ ላይ እንደምታዩት ያለት ክላውድ ዳሽቦርድ ላይ እንገኛለን። የVPN ኔትወርካችን ለማገናኘትና የኮንፊግ ፋይላችን ለማውረድ በግራ በኩል ኔትወርክ ትሪ የሚገኘው VPN አክሰስ የሚለውን አማራጭ እንነካለን። እዚህ ገጽ ላይ እንደምታዩት የVPN ስታተሱ አክቲቭ መሆኑን ማየት እንችላለን። አሁን አዲስ ዲቫይስ ወይም ኮምፒውተራችን ከዚህ የVPN ኔትወርክ ጋር ለማገናኘት በስተቀኝ በኩል የሚገኘውን ሰማያዊውን አዲድ ዲቫይስ የሚለውን በተን እንጫናለን። በሚከፈተው ፖፕ አፕ መስኮት ላይ ዲቫይስ ኔም በሚለው ቦታ የዲቫይሳችንን ስም እናስገባለን። ለምሳሌ ማይ ላፕቶፕን ለመጻፍ እንችላለን። በመቀጠል ጀነሬት ፎርም የሚለውን እንደመረጥን ስተኑ በስራችን የሚገኘውን ሰማያዊውን አዲድ ዲቫይስ የሚለውን በተን እንጫናለን። አሁን ኮንፊግሬሽን ፋይላችን ሙሉ በሙሉ ተዘጋጅቷል። ይህ ፋይል ዋይርጋርድ VPNናችን በኮምፒውተራችን ላይ ለማገናኘት ስለሚጠቅመን በስር የሚገኘውን ሰማያዊውን ዳውንሎድ ኮንፊግ የሚለውን በተን ነክተን ፋይሉ ወደ ኮምፒውተራችን እናወርዳለን። ወርዶ ሲያልቅ ደን የሚለውን በመጫን መስኮቱን እንዘጋዋለን። አሁን ቀጥታ የወረደውን ፋይል ተጠቅመን በተርሚናል VPN እናበራለን። የወረደውን ኮንፊግ ፋይል ተጠቅመን VPN በኮምፒውተራችን ላይ ለማስነሳት የዋይርጋርድ አፕሊኬሽን ያስፈልገናል። ለዊንዶ ወይም ማክ ተጠቃሚዎች ከዋይርጋርድ ኦፊሻላዊ ዌብሳይት wireguard.com ላይ አፕሊኬሽኑን አውርዳችሁ የወረደውን ኮንፊግ ፋይል ኢምፖርት በማድረግ በቀላሉ መጠቀም ትችላላችሁ። እኛ አሁን በምንጠቀመው የሊኑክስ ሲስተም ላይ ደግሞ በተርሚናል በኩል በቀላሉ እናስነሳዋለን። ጊዜያችን ለመቆጠብ ሲባል አስፈላጊዎቹን ኮማንዶች አስቀድመን ኮፒ አድርገን አዘጋጅተናል። በመጀመሪያ የሚያስፈልጉትን ዋይርጋርድ ቱልስ ለመጫን ይህን ኮማንድ ተጠቅመን በተርሚናል እናስነሳዋለን። ኮማንዱን ሰተን ኢንተር ስንለው የሊኑክስ ሲስተማችን የአድሚኒስትሬተር ፓስወርድ ይጠይቀናል። እዚህ ጋር የራሳችንን ፓስወርድ እናስገባለን። ጽፋችሁ ሲጨርሱ ኢንተር በሉት። እዚህ ጋር እንደምታዩት ሲስተማችን ላይ ዋይርጋርድ ቱልስ ቀድሞ የተጫነ በመሆኑ ኦልሬዲ ዘ ኒውስት ቨርዥን የሚል መልእክት አሳይቶናል። በእናንተ ጋር ያልተጫነ ከሆነ በዚህ ኮማንድ አማካኝነት በራሱ ተጭኖ ይጨርሳል። አሁን ቱሉ ዝግጁ ስለሆነ የወረደውን ኮንፊግ ፋይል ስም ረጅም በመሆኑ ዋይርጋርድ በቀላሉ እንዲቀበለው መጀመሪያ ስሙ ወደ አለት ክላውድ ኮንፊግ ለማሳጠር የኤምቪ ኮማንድ እንጠቀማለን። ስሙ ከተስተካከለ በኋላ የVPN ኔትወርካችን ለማስነሳት ይህን ትዕዛዝ እንሰጣለን። እዚህ ጋር እንደምታዩት የVPN ተነላችን በስኬት ተነስቷል። እንዲያውም በምልክት ደረጃ ለማረጋገጥ ከታች በስክሪኑ ጥግ ላይ ያለው የኔትወርክ ምልክት ወደ ቁልፍ ተቀይሯል። ይህም ኮኔክሽናችን በኢንክሪፕት መንገድ መገናኘቱን ያሳያል። በመጨረሻም VPN በትክክል ካለት ክላውድ ጌትዌይ ጋር መገናኘቱንና ዳታ ትራንስፈር መኖሩን ለማረጋገጥ ይህን ኮማንድ እንሰጣለን። እዚህ ጋር እንደምታዩት የVPN ኢንተርፌስ ስማችን አለት ክላውድ ሆኖ ተነስቷል። ከታች ፒር የሚለው ካለት ክላውድ ጌትዌይ ሰርቨር ጋር በትክክል መገናኘታችንና ዳታ ትራንስፈር ሴንት መኖር መጀመሩን ያሳያል። ይህ ማለት የVPN ትራፊካችን በትክክል መስራት ጀምሯል ማለት ነው። አሁን የVPN ተናላችን ስለተነሳ ቀጥታ ወደ አለት ክላውድ ዳሽቦርድ ተመልሰን ኮምፒውት VPS ውስጥ እንገባና ቴስት ፎር ሚሊዮን VPSአችን እንመርጣለን። በኔትወርኪንግ ታብ ስር እንደምናየው ለዚህ VPS የተመደበው ፕራይቬት IP አድሬስ ይሄ ሲሆን ፐብሊክ IP አድሬሱ ደግሞ እዚህ ጋር የምታዩት ነው። አሁን ከኛ ኮምፒውተር በVPN በኩል ቀጥታ ወደ VPS ፕራይቬት IP ኮኔክሽን መኖሩን ለማረጋገጥ ተርሚናላችን ላይ ፒንግ ቴስት እናደርጋለን። እዚህ ጋር እንደምታዩት በጣም በዝቅተኛ ላተንሲ ጥሪያችን መልስ እያገኘ ነው። ይህም በVPN በኩል ያለው መስመር ሙሉ በሙሉ መስራቱን ያረጋግጣል። በመጨረሻ በፐብሊክ IP ፋንታ በበለጠ ደህንነቱ በተጠበቀው ፕራይቬት ኔትወርክ መስመራችን በኩል ወደ VPS በSSH እንገባለን። እዚህ ጋር እንደምታዩት የVPS ፓስወርድ ይጠይቀናል። የVPS ፓስወርዱን አስገብተን ኢንተር እንላለን። እሺ እንደምታዩት በስኪት ወደ ቴስት ፎር ሰርቨር በተርሚናል መግባት ይችላል ማለት ነው። በዛሬው ቪዲዮአችን ያለት ክላውድ VPSን በመጠቀም የራሳችን VPN ሰርቨር በጥቂት ደቂቃዎች ውስጥ እንዴት ሴትአፕ ማድረግ እንደምንችልና ከክላውድ ኢንፍራስትራክቸር ጋር በደህንነት መገናኘት እንደምንችል አብረን አይተናል። የዛሬው ያለት ክላውድ ቆይታችን ይሄን ይመስል ነበር። ቪዲዮ ጠቃሚ እንደነበር ተስፋ እናደርጋለን። ማንኛውም ተጨማሪ ገዛ ወይም ጥያቄ ካላችሁ በስልክ ቁጥር 6993 በመደወል ወይም በዌብሳይቱ ላይ ባለው የላይቭ ቻት በተን በመጠቀም የቴክኒክ ድጋፍ ማግኘት ትችላላችሁ።